ሰበር ዜና የጌታቸው ረዳ ስምረት ፓርቲ ፌዴራል መንግስቱን በመተካት ከህወሓት ጋር በትግራይ ክልል ጦርነት ውስጥ ለመግባት እየተዘጋጀ መሆኑ ተሰማ። ይህንንም ተከትሎ የጌታቸው ረዳ ስምረት ፓርቲ ለትግራይ ህዝብና ወጣቶች ያልተጠበቀ ወታደራዊ ጥሪ ማድረጉን ሚዲያችን ሰምቷል። ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ ፖለቲካ ትግል በቁርጠኝነት እንዲሰለፉም በጥብቅ አሳስቧል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ቀዳሚ ጉዳያችን ነው። ፌዴራል ፖሊስ በከባድ የሙስና ወንጀል የተከሰሱትንና በቅርቡ አየርላንድ የገቡትን እነ በረከት ገበሬዋን ፍርድ ቤት ማቅረብ አለመቻሉ ተሰምቷል። በመሆኑም ፍርድ ቤቱ በችሎቱ ያልተገኙትን ተከሳሾች የጋዜጣ ጥሪ እንዲደረግላቸው ቀጥተኛ ትዕዛዝ አስተላልፏል ተብሏል። ተጨማሪ ያለን የኢትዮጵያ ሰብአዊ መብቶች ኮሚሽን አርሲን በተመለከተ ያወጣው ሪፖርት ከእውነታ የራቀና በንጹሃን ላይ የሚደርሰውን ግፍ ለመደበቅ የተደረገ ነው በሚል ጠንካራ ተቃውሞ ገጠመው። ኮሚሽኑ በጥቃቱ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነታ የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት በጽኑ እንደሚቃወም አስታውቋል። በዚህ ጥቃትም የተገደሉት ንጹሃን ቁጥር ከ50 በላይ መሆኑን ቤተ ክህነቱ ይፋ አድርጓል። ዝርዝር አለ። ከውጭ በተሰማ ሰበር መረጃ የኢራንና የእስራኤል ግጭት ማገርሸቱን ተከትሎ የዓለም የነዳጅ ዋጋ ጭማሪ ማሳየቱ ተገለጸ። በሌላ ዜና ሁቲዎች በቀይ ባህር ላይ የእስራኤልን የባህር ላይ ጉዞ ሙሉ በሙሉ ማገዳቸውን አስታውቀዋል። መረጃዎቹን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በትግራይ አዲስ ህዝባዊ ፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ አቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩን ጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራ መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ህዝቡና ወጣቶች ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ጥሪ አቅርበዋል። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውናውን አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅትም በክልል ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት የህግ ደፍን የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል ሲል ከሷል። የድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉንም ጠቅሶ ድርጅቱን ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በገመሃሎ በተባለው ስፍራ በደረሰ የትግራይ ወጣቶች እልቂት የተሰማውን ሀዘን የገለጸው ድርጅቱ ለዚህ ጥፋትም ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይን ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂት ተከስቷል ብለዋል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝቡን በፕሮፓጋንዳ እያደናገረ ወደ ሞት እየነዳ ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነገረው እንደሚገባ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲያዊ ስምረት ጎን ተሰልፈው እንዲታገሉን በማሳሰብ መግለጫውን ቋጭቷል። በከባድ ሙስና የተከሰሱት ወይዘሮ በረከት ወርቁን ጨምሮ 4 ተከሳሾችን ፖሊስ ፍርድ ቤት ማቅረብ ሳይችል ቀረ። በከባድ የሙስና ወንጀል ክስ ተመስርቶባቸው በፖሊስ ይፈለጋሉ ማስታወቂያ የወጣባቸው ወይዘሮ በረከት ወርቁን ጨምሮ 4 ተከሳሾች ፖሊስ በዛሬ ፍርድ ቤት እንዲያቀርባቸው ታዞ ነበር። ፍርድ ቤቱ ተከሳሾቹ በጋዜጣ ጥሪ ተደርጎላቸው እንዲቀርቡ በማዘዝም ለሰኔ 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባሉ የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በ13 ግለሰቦች ላይ የተመሰረተውን የከባድ ሙስና ወንጀል የክስ መቃወሚያና የአቃቢ ሕግ ምላሽ ዛሬ መርምሯል። የፌዴራል አቃቢ ሕግ ተከሳሾቹ በዋና ወንጀል አድራጊነትና በልዩ ተካፋይነት ስልጣንን ያለ አግባብ በመገልገልና የመንግስትን ስራ
በማይመች አኳኋን በመምራት ወንጀል ከሷቸዋል። ችሎቱ የተከሳሾቹን የክስ መቃወሚያና የአቃቢ ሕግ ምላሽ ለመስማት ለዛሬ ሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ የነበረ ቢሆንም በክስ መዝገቡ ከ6ኛ እስከ 10ኛ ተራ ቁጥር ላይ የተጠቀሱት ተከሳሾች ሳይገኙ ቀርተዋል። ችሎት ያልተገኙት ተጠርጣሪዎችን በከባድ የሙስና ወንጀል ተፈልገው ማግኘት ባለመቻሉ ፖሊስ ቀደም ሲል ይፈለጋሉ ማስታወቂያ አውጥቶባቸው እንደነበር ይታወሳል። ዛሬ በዋለው ችሎት የቀረበውን የክስ መቃወሚያና የአቃቢ ሕግ ምላሽ የመረመረው ፍርድ ቤቱ አቃቢ ሕግ ክሱን ለይቶ ወይንም አሻሽሎ እንዲያቀርብ ማዟል። በተጨማሪም በችሎቱ ያልተገኙት ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸውም ፍርድ ቤቱ ትዕዛዝ አስተላልፏል። በመዝገቡ 7ኛ ተከሳሽ የሆኑት ወይዘሮ በረከት ወርቁ ከሀገር መውጣታቸውን በተለያዩ ማህበራዊ ሚዲያዎች በሚያደርጉት ንግግር በመረጋገጡ አቃቢ ሕግ ለእሳቸው ጥሪው በአዲስ ዘመንና በኢትዮጵያ ሄራልድ ጋዜጦች ጭምር እንዲያወጣ ባቀረበው ማሳሰቢያ መሰረትም ፍርድ ቤቱ ትዕዛዙን ሰጥቷል። ችሎቱ የተሻሻለውን ክስ ለመመልከትና የጥሪውን ሂደት ለመከታተል ለሰኔ 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኮሚሽኑ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነታ የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት ተቃወመ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎች የተፈጸመውን ጥቃት መሰረት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ያሳወቀውን የሟቾች ቁጥር የወረዳ ቤተ ክህነቱ ተቃውሞታል። በወረዳው ግድያ መፈጸሙ የሚታወቅ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ100 ዓመት ዕድሜ ባለቤት የሆነው ቤተክርስቲያን መቃጠሉን በወቅቱ ማሳወቃቸው ይታወሳል። የአካባቢው ነዋሪዎች በበኩላቸው የሟቾች ብዛት ከ50 በላይ ያደረሱት ሲሆን ሌሎች የጠፉ እንዳሉ መግለጻቸው ይታወሳል። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንኑ ጥቃት አስመልክቶ ትላንት ምሽት ባወጣው ሪፖርት ሟቾቹ 2 የክርስትና እምነት ተከታዮችና አንድ የእስልምና እምነት ተከታይ በአጠቃላይ 3 ሰዎች ብቻ መሆናቸውን ገልጿል። በመሆኑም የኢሰመኮ ሪፖርት ከወጣ በኋላ ስለ ግድያው ገለጻ የሰጡትና ስማቸው እንዳይገለጽ የጠየቁት በዞኑ ሀገረ ስብከት የአሰኮ ወረዳ ቤተ ክህነት አመራር ቦታው ወይም ግድያ የተፈጸመበት ላይም ሄደናል፣ የተገደሉትን ብዙ ናቸው ሲሉ ተናግረዋል። ከተገደሉት ከ50 በላይ ሰዎች መካከልም አንድ የእስልምና እምነት ተከታይ ይገኝበታል ነው ያሉት። 282 ቤቶች፣ አንድ ቤተክርስቲያን ተቃጥለዋል ያሉት እኚሁ እማኝ ሰሞኑን በተሰራው ሪፖርት መሰረት ደግሞ ተፈናቃዮች ከ2500 በላይ መሆናቸውን ገልጸዋል። የወደመ ንብረት ግን ቁጥርም ልክም የለውም ሲሉ አክለዋል። በመሆኑም እሳቸውም ወረዳ ቤተ ክህነታቸውም ለኮሚሽኑ የገለጸው 52 ሰዎች እንደተገደሉ ከ2500 በላይ እንደተፈናቀሉ መሆኑን ጠቅሰው ስንት ልጆች እንዳላቸው፣ ስንት ቤተሰብ እንደተገደለባቸው ከተፈናቃዮች በትክክል ዳታ ሰርተን እንጂ ተባለ በሚል መረጃ አይደለም የሰጠ ነው ብለዋል። እኛው አካል የኢሰመኮን ሪፖርት ከእውነታ የራቀ ስህተት ነው፣ አግባብም ትክክልም አይደለም፣ በቦታው ላይ የመንግስት አካልም መጥተው ይህንኑ አረጋግጠዋል ሲሉ የኢሰመኮን ሪፖርት ውድቅ አድርገውታል። ከውጭ በተሰማ ሰበር መረጃ የዓለም የነዳጅ ዋጋ ጭማሪ አሳየ። የኢራንና የእስራኤል ግጭት ማገርሸቱን ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ተገልጿል። ኢራን ትናንት በእስራኤል ላይ የፈጸመችውን ጥቃት ለነዳጅ ዋጋ መጨመሩ ቀዳሚ ምክንያት መሆኑ ተገልጿል። በዚህም አንድ በርሚል ያልተጣራ ነዳጅ ሲሸጥበት ከነበረው $93.41 ዶላር ወደ $96.24 ዶላር ከፍ ብሏል። የነዳጅ ዋጋም ከባለፈው መጋቢት ወር ጀምሮ በ50 በመቶ ጭማሪ ማሳየቱ ይታወሳል። በሌላ በኩል ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸውን አስታውቀዋል። የየመኑ ሁቲ በቀይ ባህር በሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል ያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ዳግም ኢላማ እንደሚደረጉ አስጠንቅቋል። ቡድኑ ባወጣው የማስጠንቀቂያ መግለጫም የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር መጥተዋል ብሏል። በእስራኤል ላይ የተፈጸመው የሚሳኤል ጥቃትም እስራኤል በኢራን፣ በፊልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ወረራ ምላሽ መሆኑንም ቡድኑ ገልጿል። ሁቲ በህዝባችንና በፊልስጤም፣ በጋዛ፣ በኢራንና በሊባኖስ እንዲሁም በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሐዊ ያልሆነ ከበባ እያየን በዝምታ እንቀመጥም ሲልም ገልጿል። ዜናዎቻችን አበቃን። በሰላም ቆዩን።